ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ ናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ቁጥር 2 ቻናል ነው። እንግሊዘኛ እንዲሁም በአማርኛ አሊያም ደግሞ እንግሊዘኛ በአማርኛ ትርጉም የምንሰራበትና እንግሊዘኛንም ቀለል አድርገን ለጀማሪዎች የምናስተምርበት ቻናል ነው። ማንኛውም እንግሊዘኛን ከመሰረቱ እንዲሁም አማርኛን ከመሰረቱ መማርና ማንበብ መጻፍ የሚፈልግ ካለ ይህንን ቻናል እንደደረሰው ሰብስክራይብ እያደረገ ይለፍ፣ ለሌሎችም ደግሞ ሼር እና ላይክ እያደረጋችሁ እንድታዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎችም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። አማርኛን እንዲሁም እንግሊዘኛን ሂሳብንም ጨምሮ ከመሰረቱ ማንበብና መጻፍ ለምትቸገሩ እንዲሁም ማወቅ ለተቸገራችሁ ሁሉ በየትኛውም የዓለም ዳርቻ ያላችሁ በኦንላይን ብቻ በእጃችሁ ላይ በሚገኝ ስልክ አሊያም በኮምፒውተር በላፕቶፕ ማንኛውም በእጃችሁ ላይ በሚገኝ እቃ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን ማለት ነው። ባላችሁበት ሆናችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን እንገኛለን። እናንተም ደግሞ የዚህ እድል ተካፋይ ትሆኑና ማንበብና መጻፍ ትችሉ ዘንድ ቀጥታ ደውላችሁ ልታገኙ ትችላላችሁ፣ አሊያም ደግሞ በኢሞ በዋትሳፕ ልታናገሩን ትችላላችሁ ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት ትምህርት ምንድነው? አማርኛ በእንግሊዘኛ አማርኛና እንግሊዘኛ ትርጉማቸውን በአንድ ላይ እንዴት አድርገን ማንበብ እንችላለን። ለምሳሌ ከዚህ ጋር የምታዩት አጫጭር ወርድ እና ሴንቴንሶች አሉ። እነዚህን ደግሞ እንዴት አድርገን የአማርኛ ትርጉማቸውን ማወቅ እንችላለን። ብዙዎቻችን እንዲሁ ማንበብ መጻፍ እንችለን እንኳን ትርጉማቸውን ለማወቅ የምንቸገር እህት ወንድሞቻችን ስላለን ይህንን ደግሞ ከነ ትርጉማቸው እንዴት አድርገን ማንበብና መጻፍ እንደምንችል እንዲሁም ደግሞ በልማድ አሊያም በልምድ እያዳመጥነ እያወራነ ነገር ግን ፊደላቶችን ሳንለይ አሊያም ደግሞ አገጣጥመን ማንበብና መጻፍ የተቸገርን ካለን ደግሞ ከዚህ ጋር ዘርዘር ያለ ሀሳብ ታገኛላችሁ። ከመጀመሪያው እስከ መጨረሻው አብራችሁ ይቆዩ። አሁን ቀጥታ ወደ ትምህርቱ ሄዳለሁ። You look different. You look different. You ማለት YOU ማለት አንተ እንደማለት ነው። you አንተ አንቺ ሊሆን ይችላል። ስለዚህ you ማለት YOU ማለት ነው። look ማለት ደግሞ LOOK ይሄ በአንድ ላይ ሲነበብ ምን ይላል? look ይሆናል ማለት ነው። you look different ለማለት ደግሞ DIFF ይሆንና ERENT ይሄ በአንድ ላይ ስናነበው ምንድነው የሚሆነው? different you look different። እነዚህም የእንግሊዘኛ ቃላቶችን ስናነብና የአማርኛውን ሲሆን ትንሽ ለየት ይላል። አሁን ይሄን ወደ አማርኛ ብንቀይረው ዩ ስንል YU ነው የሚሆነው፣ ግን ወደ እንግሊዘኛው ሲቀየር ደግሞ ትንሽ ለየት ያለም ስለሚሆን ዩ ማለት YOU ሉክ ስንል ደግሞ ወደ አማርኛው ስንቀይረው 3 ወይም 2 ፊደል ነው የሚሆነው፣ ግን ወደ እንግሊዘኛው ኖርማል እንግሊዘኛ ላይ ስንሄድ ደግሞ LOOK ይሆናል ማለት ነው። ይሄ ሉክ ይሆናል ማለት ነው። ዲፈረንት የሚለውም ዳብል F ይገባል እዚህ ጋር። ይህ በአንድ ላይ ትርጉሙ ምን ይሆናል ነው? አሁን ዩ ሉክ ዲፈረንት ማለት ልዩ ሆነሃል ማለት ነው። ልዩ ሆነሃል። you look different ልዩ ሆነሃል። እዚህ ጋር ደግሞ እንደምታዩት you look as beautiful as ever ምንድነው የሚለው? you look as beautiful as ever እንደምን ጊዜው ቆንጆ ነሽ፣ እንደምን ጊዜውም ቆንጆ ነሽ። አሁን እዚህ ጋር ሙሉ የምታያቸው you look ነው የሚለው እስከ መጨረሻው ማለት ነው። ግን የሚለያቸው ከዛ በኋላ ተከትሎ የሚመጣው ወርድ ነው ማለት ነው። ስለዚህ you look as differentful you look as beautiful you look as beautiful as ever ያ ማለት እንደምን ጊዜውም ቆንጆ ነሽ ማለት ነው። እንደምን ጊዜውም ቆንጆ ነሽ። you look smart you look smart you look smart ማለት ደግሞ አምሮብሻል አምሮብሻል። you look smart ካልነ አምሮብሻል። የሆነ ሰው እንዲሁ መንገድ ላይም ሊሆን ይችላል፣ የትም ቦታ እየተንቀሳቀስሽ እያለ you look smart አለሽ ማለት አምሮብሻል ማለት ነው። የዛኔ አንቺ ቴንኪው ብለሽ ልታርፊ ትችያለሽ። ቴንኪው። ኦኬ እዚህ ጋር ደግሞ ምንድነው የሚለው? you look so nice you look so nice የማለት ደግሞ በጣም ዘንጠሻል አምሮብሻል ማለት ነው።
ዩ ሉክ ሶ ናይስ ካልነ ዩ ሉክ ሶ ናይስ። ሶ ስንል ኤስኦ ማለታችን ነው። ይሄ በአማርኛ የሚሆን በእንግሊዝኛ ቀጥታ ሶ ስንል ኤስኦ ነው የምንለው። ናይስ ስንል ደግሞ NICE ካልነ ናይስ ማለታችን ነው በእንግሊዝኛ ናይስ። ይህ ማለት ዩ ሉክ ሶ ናይስ ካልነ በጣም ዘንጠሻል ማለት ነው። በጣም ዘንጠሻል። ዩ ሉክ ሶ ቢዩቲፉል ዩ ሉክ ሶ ቢዩቲፉል በጣም ቆንጆ ሆነሻል። ዩ ሉክ ሶ ማለት በጣም እንደማለት ነው። ሶ ቢዩቲፉል ማለት በጣም ቆንጆ እንደማለት ነው። ስለዚህ ዩ ሉክ ሶ ቢዩቲፉል ካልነ በጣም ቆንጆ ሆነሻል። ቢዩቲፉል ስንል ቅድም እዚህ ጋር እንዳየነው BEAUTIFUL ካልነ ይሄ ምንድን ነው የምንለው? ቢዩቲፉል ቆንጆ እንደማለት ነው። ቢዩቲፉል ዩ ሉክ ሶ ቢዩቲፉል ካልነ በጣም ቆንጆ ሆነሻል ማለት ነው። በጣም ቆንጆ ሆነሻል። ዩ ሉክ ሆት ዩ ሉክ ሆት ዩ ሉክ ሆት ማለት ታስጎመዣለሽ። ዩ ሉክ ሆት ታስጎመዣለሽ። እስከምታስጎመዡ እንዳትሆኑ ሴቶች። እሺ ዩ ሉክ ሆት ማለት ታስጎመዣለሽ ማለት ነው። ቤተሰብ ዛሬ ያየናቸው አጫጭር ሴንቴንሶች ናቸው። እነዚህን ከነ ትርጉማቸው በአማርኛ ምን ማለት እንደምንችልና ምን እንደሚሉ መረዳት ማለት በጣም ቀላል ነገር አይደለም። ስለዚህ ምናልባት እንኳ ማንበብ አትችሉም፣ መጻፍ አትችሉም፣ ነገር ግን አዳምጣችሁ ማዳመጥ ትችላላችሁ፣ ማውራት፣ መናገር፣ መመለስ ትችላላችሁ። ይህንን ደግሞ ወደ ተግባር ስንቀይረው እንዴት አድርገን ጽፈንስ ማንበብ እንችላለን፣ የተጻፈ ነገርንስ እንዴት ማንበብ እንችላለን ለሚለው ደግሞ ከዚህ በፊት የተለቀቁ አጫጭር ቪዲዮዎች ስላሉ እነሱን አጫጭር ቪዲዮዎች መለስ ብላችሁ እንዴት አድርገን ከመሰረቱ እንግሊዝኛ ማንበብ እንደምንችልና እንዴት አድርገን መጻፍ እንደምንችል ዘርዘር ያለ ሀሳብ ታገኛላችሁ። ከመጀመሪያው የተለቀቁ ቪዲዮዎች ከመጀመሪያው ፊደላትንም ጨምሮ ፊደላትን እንዴት አድርገን አማርኛ በእንግሊዝኛ ወክለን ማንበብና መጻፍ እንደምንችል ቀለል ባለ ሁኔታ የተሰሩ ቪዲዮዎች ስላሉ እነሱን ወደኋላ ተመልሳችሁ ማየት ትችላላችሁ። ኖርማል ደግሞ እያወራችሁ እያላችሁ ማንበብ የምትሞክሩ ልጆች ካላችሁ ደግሞ እነዚህ ጋር የተለቀቁ ቪዲዮዎችን እያያችሁ ፕራክቲስ እያደረጋችሁ ራሳችሁን መለወጥ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ ሌላ ቪዲዮዎች ደግሞ ከዚህ የተሻሉና ቃላቶችንም ሊሆን ይችላል፣ ከዚህ ከፍ ያሉ ደግሞ ሴንቴንሶችንም ሊሆን ይችላል። እነሱን ቪዲዮ እየሰራን የምንለቅላችሁ ነው የሚሆነው። እናንተ የሚጠበቅባችሁ እነዚህን ቪዲዮዎች የሚለቀቁ ቪዲዮዎች ሰብስክራይብ እያደረጋችሁ፣ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ለፉ፣ ነባር ቤተሰቦቻችንን ከሆናችሁ ደግሞ ሼር እያደረጋችሁ እንዲሁም ላይክ እያደረጋችሁ እያበረታታችሁ መሆን ይኖርበታል ማለት ነው። በድጋሚ በውስጥ መስመር መማር የምትፈልጉ ካላችሁ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ ከምንገናኝ ደግሞ ቸርን ሰንብት።